ዛሬ የምንማረው ትምህርት የፎሬክስን ዲኤንኤ ወይም ስረ መሰረቱን ነው። ዛሬ እጃችሁ ላይ ያለው ብር ወይም በባንክ አካውንታችሁ የምታዩ ቁጥር ዝም ብሎ የመጣ ሳይሆን ከ9000 ዓመታት በላይ ያስቆጠረ ትልቅ የታሪክ ውጤት ነው። ብዙዎች ፎሬክስን እንደ ሎተሪ፣ እንደ ቁማር ያዩታል። ያው ለዚህ ነው 90% የሚሆኑ ትሬደሮች ገንዘባቸውን የሚያጡትና የሚከስሩት። ነገር ግን እውነታው አይደለም። እውነት ለመናገር ፎሬክስ የዓለም የኢኮኖሚ የልብ ትርታ ነው ብንል ግነት አይሆንም። ስለ ፎሬክስ ከመሰረቱ ካልተረዳ ነው ማርኬቱ ሁልጊዜም ግራ ያጋባል። ስለዚህ ዛሬ የምንማረው ትምህርት የፎሬክስን ዲኤንኤ ወይም ስረ መሰረቱን ነው። እና ታዲያ ስለ ገንዘብ ማወቅ ትሬደር የመሆን ሀሳቡ ካላችሁና ከፈለጋችሁ ይህንን ቪዲዮ ዝም ብላችሁ እንዳትመለከቱት። ምክንያቱም ዛሬ የምንነጋገረው ስለ ቁጥሮች ብቻ ሳይሆን ስለ ገንዘብ ትክክለኛ ምንነት፣ አመጣጥ፣ መሰረታዊ ጉዳዮችን ነው። ይህን ታሪክ በሚገባ ከተረዳችሁ ወደፊት በሚቀጥሉት ትምህርቶች የምናያቸው ግራፎች እና ቴክኒኮች የበለጠ ትርጉም ይሰጣችኋል። ታዲያ በቀጣይ ከምናያቸው ከ7 ፓርት ዛሬ የመጀመሪያውን ጄኔሲስ ኦፍ ኤክስቼንጅ እንመለከታለን። ሌትስ ጎ። ታሪኩ የሚጀምረው ከዛሬ ከ9000 ዓመታት በፊት በሜሶፖታሚያ ነው። ያኔ ሰዎች የሚገበያዩት በባርተሪ ሲስተም ነበር። በየላይ ያለው ሰው ስንዴ ከሚፈልገው ሰው በቀጥታ ይቀያየራል ማለት ነው። የሰው ልጅ ወደ ንግድ ከመግባቱ በፊት የነበረበት ደረጃ ሰልፍ ሰፊሸንሲ ወይም ራስን መቻል ይባላል። ያኔ አንድ ሰው ቢበላውን ያድናል፣ ልብሱን ከቆዳ ይሰፋል፣ መጠለያውን ራሱ ይሰራል። ማንንም አይፈልግም ነበር። ነገር ግን የሰው ልጅ ፍላጎት እያደገ ሲመጣ ሁለት ነገሮች ተከሰቱ። ስፔሻላይዜሽን እና ሰርፕለስ። ስፔሻላይዜሽን የክህሎት ክፍፍል። ያ ማለት አንዱ ሰው በማደን ሲበልጥ ሌላው ሰው ደግሞ በማረስ ጎበዝ ይሆናል ማለት ነው። አዳኙ ስጋ አለው ግን እህል የለውም። ገበሬው እህል አለው፣ በተቃራኒው አድኖ የሚመገበው ስጋ አልነበረውም ማለት ነው። ሁለተኛ ላይ ያልኳችሁ ሰርፕለስ ትርፍ ምርት እንደማለት ነው። አዳኙ ከሚበላው በላይ ስጋ ሲኖረውና ገበሬው ከሚበላው በላይ እህል ሲኖረው ያንን ትርፍ ለሌላ እጃቸው ላይ በሌለ ወይም ለነሱ በማይገኝ ነገር መቀየር እንዳለባቸው ተረዱ። እዚህ ጋር ነው ታዲያ ዘ ባርተር ሲስተም የተወለደው። የሰው ልጅ ሁሉም ነገር ለራሴ ከመስራት እኔ ጎበዝ የሆንኩበትን ሰርቼ ሌላውን ብቀይር ይቀለኛል የሚል አይነት ድምዳሜ ላይ ደረሰው። ይህ ሂደት ታዲያ ለንግድ ልውውጥ የመጀመሪያው ጉዞ ነበር። እናም ያኔ በጥንቱ ዘመን ከዚያን ጊዜ ጀምሮ ሰዎች የሚገበያዩት እቃን በእቃ በመለወጥ ነበር። ለምሳሌ አንተ በሬ ካለህና እህል ከፈለግ እህል ያለውና በሬ የሚፈልግ ሰው መፈለግ ነበረብህ። ይህ ሂደት ምን ይባላል? ደብል ኮንሲደንስ ኦፍ ዋንትስ ይባላል። ነገር ግን ባርተሪ ሲስተም የፍላጎት መገጣጠም ስለሚጠይቅ በንግድ ሂደት ውስጥ እጅግ አስቸጋሪ ሂደት ሆኖ ቀጠለ። በሬውን ለትንሽ እህል ብለህ ለሁለት መክፈል አትችልም። ዛት ኢዝ ላክ ኦፍ ኢንዲቪዚቢሊቲ። ደግሞ በሬ ነድቶ ሩቅ ቦታ ለመገበያየት ይከብዳል። ስለዚህ ዓለም የተሻለ መንገድ ፈለገ። ከዚህ ቀጥሎ የመጣው የሳልት ወይም የጨው ዘመን ነበር። ያኔ በጥንታዊት ሮም ጨው ለህይወት አስፈላጊ ነገር ስለነበር እንደ ገንዘብ ያገለግል ነበር። በነገራችን ላይ ለምን ጨው ተመረጠ ብላችሁ ልትጠይቁኝ ትችላላችሁ። ምክንያቱም ያኔ ፍሪጅ ስላልነበር ስጋ እንዳይበላሽ ለማድረግ ሁሉም ሰው ጨው የግድ ያስፈልገው ነበር። ስለዚህ ጨው ለሁሉም የሚሆን ዩኒቨርሳል ቫልዩ ነበር። በሰዓቱ የሮም ወታደሮች ደሞዛቸው የሚከፈለው በጨው ነበር። በነገራችን ላይ ዛሬ ለምናገኘው ሳላሪ ለሚለው ቃል አመጣጡ ከላቲን ሳላሪየም በአማርኛው የጨው ክፍያ ከሚለው ቃል ነው። ነገር ግን ጨው አንድ ትልቅ ችግር ነበረው። እንደምታውቁት ዝናብ ቢመታው ይቀልጣል፣ በብዛት ሲሆን ላያያዝ አይመችም። ልክ እንደ ባርተሪ ሲስተም እሱም የራሱ የሆነ ችግር ነበረበት። ስለዚህ ዓለም ወደ ጎልድ ወርቅን እንደ መገበያያ ወደ መጠቀም ተሻገረ። በታሪክ ሰነድ ላይ እንደተቀመጠው የመጀመሪያው የወርቅ ሳንቲም በ600 ዓመት ዓለም አካባቢ በሊዲያ የአሁኗ ቱርክ በሷ ንጉስ በኪንግ አሌተስ አማካይነት ነበር የተሰራው። የወርቅ ሳንቲሞች ማለት ነው። ወርቅ ግን ለምን ተመረጠ ብለን ብንጠይቅ አንደኛ አይበላሽም፣ በእንግሊዘኛው ዱራቢሊቲ የምንለው ኳሊቲ ነበረው። ሁለተኛ ደግሞ እንደ ጨው በየቦታው ስለማይገኝ ውድ የሆነ ዋጋ ይኖረዋል፣ ስካርሲቲ። ወርቅ እውነተኛ ሀብት ቢሆንም ግን በከረጢት ሞልቶ ይዞ መንቀሳቀስ
ለንግድ እጅግ በጣም አድካሚ እንዲሁም ለሌቦች ደግሞ የሚያጋልጥ ስጋት ያለበት ሆነ። ደግሞ በብዛት ሲሆን አስቡት ከቦታ ቦታ ለማንቀሳቀስ በጣም የሚከብድ ነው የሚሆነው። ታዲያ እዚህ ጋር ነው በታሪክ ትልቅ ስም ያላቸው ወርቅ ሰሪዎች ጎልድ ስሚዝ እና እንደ ሜዳቺ ያሉ ታዋቂ የጣሊያን የነጋዴ ቤተሰቦች ታሪክ የሚጀምረው። የታሪኩ ሂደት እንዲህ ነበር። በሰዓቱ ነጋዴዎች ለግብይት የሚፈልጉትን እና በሳንቲም መልክ እንዲለወጥ የሚፈልጉትን ወርቅ ደህንነቱ ወደተጠበቀ የወርቅ ሰሪዎች ካዝና ይዘውት ይመጣሉ። አንዳንድ ጊዜም ደግሞ ወርቃቸውን በሰላም እንዲቀመጥላቸው ለእነዚህ ወርቅ ሰሪዎች በእንግሊዝኛው ጎልድ ስሚዝስ ተብለው ለሚጠሩ ሰዎች ይሰጣሉ። እነዛም ወርቅ ሰሪዎች ወርቁ በክምችት መቀመጡን የሚያረጋግጥ ሪሲፕት ወይም ደረሰኝ በምትኩ ይጽፉላቸዋል። ይህ ወረቀት ታዲያ ይህን ደረሰኝ የያዘ ሰው በማንኛውም ጊዜ መጥቶ በወረቀቱ ላይ የተጻፈውን ያህል ወረቀት መውሰድ ይችላል የሚል የማረጋገጫ ደረሰኝ ነበር። እንደ ነገሩ ከጊዜ በኋላ ወርቁን ከካዝናው ከነዛ ሰዎች እየሄዱ ከማውጣትና እያወጡ ወደ ሌላ ሀገር ከመዘዋወርና ወርቁን እንደ ግብይት ከመጠቀም ይልቅ ያ እነዛ ጎልድ ስሚዞቹ የሚሰጧቸውን ደረሰኝ ይህን ያህል ወርቅ እኔ ጋ አለው የሚለውን ወረቀት ልክ እንደ ገንዘብ እርስ በርስ መለዋወጥ ጀመሩ። ወይ ለምን ወርቁን ይዘን እንሄዳለን? ያንን ጎልድ ስሚዝም ሁሉም የሚያምነው ከሆነ ያንን ወረቀት ይተማመኑበት ነበር። ይህ ሪፕሬዘንታቲቭ መኒ ይባላል። ምክንያቱም ወረቀቱ በራሱ ዋጋ ኖሮ ሳይሆን በውስጡ ያለውን ወርቅ ስለሚወክል ብቻ ዋጋ የሚኖረው ማለት ነው። ይህ ለዘመናዊ የወረቀት ገንዘብ መፈጠር የመጀመሪያው እርምጃ ነበር። በነገራችን ላይ በጣሊያንኛ ባንክ የሚለው ቃል የመጣው ባንኮ ከሚለው ቃል ሲሆን ትርጉሙ ወርቅ ሰሪዎቹ ገንዘብ የሚቀይሩበት ጠረጴዛ እንደማለት ነው። እና ታዲያ በታሪክ ሂደት ውስጥ ይህ ዘዴ ወደ ጎልድ ስታንዳርድ ነበር። ወደፊት በሚቀጥሉት ጊዜያት መንግስታትም የጎልድ ስሚዞቹን ሀሳብ በመውሰድ በቀጣይ የምናየውን የምናተመው ወረቀት ሁሉ ባንካችን ውስጥ ባለው ወርቅ እየተደገፈ ነው ብለው እንዲናገሩ ነው። ለብዙ ዓመታት በዓለም ላይ የነበረው ወረቀት ገንዘብ በሙሉ የወርቅ ደረሰኝ እንጂ ልክ ዛሬ እኔና እናንተ እንደምንጠቀመው ውጮቹም እንደሚጠቀሙት ገንዘብ የወረቀት ብቻ አልነበረም በነገራችን ላይ። እና ከላይ ነገርኳችሁ ታሪክ ለወረቀት ገንዘብ መፈጠር ትልቁ መሰረት ነበር የነበረው። እንደ ሚዲቺ ፋሚሊ ያሉ የጣሊያን ባንኮችም ይህንን የገንዘብ ስርዓት በማዘመን ዓለምን ቀይረዋል ማለት ነው። ታዲያ ከብዙ ዘመናት በኋላ በ1816 እንደ ጎርጎሬሽያን ካላንደር ብሪታንያ የወረቀት ገንዘብን ከወርቅ ጋር አቆራኘች። ያኔ የወረቀት ገንዘብ እንደ ሪሲፕት ነበር። ያ ማለት ምን ልላችሁ ፈልጌ ነው፣ ወረቀቱ ወይንም ያንን የብር ኖት ከያዛችሁ ባንክ በመሄድ አንተ ከያዝከው የወረቀት ገንዘብ እኩል መጠን ያለው እውነተኛ ወርቅ መቀየር ትችል ነበር እንደማለት ነው። በሰዓቱ ታዲያ ይህ በነዛ በማህበረሰቡ መካከል ትልቅ እምነትን ፈጥሮ ነበር፣ ያንን ወረቀት እንደ ገንዘብ ለመገበያየት። በዚያን ጊዜ የያዝከው ወረቀት ምን ያህል ወርቅ እንደሚወጣ በሰዓቱ በትክክል ታውቅ ነበር። እናም በጊዜ ሂደት ከሁለተኛው የዓለም ጦርነት በኋላ ደግሞ ስንመጣ ከሁለተኛው የዓለም ጦርነት በኋላ ዓለም በብሪተን ውድስ አግሪመንት መሰረት ደግሞ መገበያየት ጀመረች። የዚህ ስምምነት መሰረት ሁሉም የዓለም ገንዘቦች ዶላር ጋር የተቆራኙ እንዲሆኑና ዶላር ደግሞ በወርቅ የተደገፈ እንዲሆን ነበር። በወቅቱ አንድ ኦንስ ወርቅ በ$35 ይመነዘር ነበር። $35 ቢያንስ አንድ ኦንስ ወርቅ ያክል ቫልዩ ነበረው ማለት ነው። በስምምነቱ በአግሪመንታቸው ይህ ነበረ። በነገራችን ላይ አሁን በዚህ ሰዓት ላይ አንድ ኦንስ ወርቅ 5100 ምናምን ዶላር ነው የሚያወጣው በዚህ ሰዓት አንድ ኦንስ ወርቅ። በሰዓቱ ግን $35 በቂው ነበር። እና ታሪክ እንዲህ እንደቀጠለ በ1960ዎቹ መጨረሻ ላይ እንደርሳለን። በዚህ ሰዓት ላይ አሜሪካ ትልቅ ችግር ውስጥ የገባችበት ጊዜ ነበር። ለቪየትናም ዋር እና ለተለያዩ ማህበራዊ ፕሮግራሞች እጅግ ከፍተኛ ወጪ ያስፈልጋት ነበር። ጦርነት መጥፎ ነው፣ እጅግ ከፍ ያለ ወጪና ኪሳራ ስለሚኖረው እጃችን ላይ ያለው ገንዘብ በጣም ከፍ ያለ መሆን አለ። እናም አሜሪካ በእጇ ካለው የወርቅ ክምችት በላይ ከፍተኛ መጠን ያለው ዶላር አተመች። ይህንን ያስተዋሉ እንደ ፈረንሳይ ያሉ ሀገራት ደግሞ ጥርጣሬ ይገባቸዋል። ያው ከላይ ቀደም እንደነገርኳችሁ የብሪተን ውድ አግሪመንት ላይ እያንዳንዱ ገንዘብ የውጭ ገንዘቦች ከአሜሪካን ዶላር ጋር ኮኔክት የሆነ ነበር። እነዛም ሀገራት ዶላራችንን ሰጥተን ወርቃችንን በአስቸኳይ ማውጣት አለብን ብለው ደግሞ መረባረብ ጀመሩ።
ምክንያቱም በሰዓቱ አሜሪካን ብዙ ገንዘብ እያተመች ስለነበር ማለት ነው። እነሱም ስጋት ገብቷቸው ነበር። ይህም ችግር ደግሞ ምን አይነት ነገር ፈጠረ? የወርቅ ሽሚያ ፈጠረ። ምክንያቱም አሜሪካ ያለባት ሁሉ ወርቅ ብትሰጥ ወርቋ ሊያልቅ ሆነ ማለት ነው። በሰዓቱ ፕሬዚዳንት የነበረው ሪቻርድ ኒክሰን እሁድ ምሽት ኦገስት 15 1971 ላይ ፕሬዚዳንት ሪቻርድ ኒክሰን በድንገት በቴሌቪዥን ቀርበው መላውን ዓለም ያስገረመ ውሳኔ ያስተላለፉ። ያለምንም ቅድመ ማስጠንቀቂያ እንዲህ ብለው ተናገሩ። ከእንግዲህ ዶላርን በወርቅ አንመነዝርም ብለው ሰዋት ማንም ይናገራቸው አልነበረም። ይህን ውሳኔ የዶላርን ዋጋ ከወርቅ ጋር የነበረውን ሰንሰለት በጠሰው ማለት ነው። ታዲያ ከዚያን ጊዜ ጀምሮ ገንዘብ ፊያት ሆነ ማለት ዋጋው በመንግስት እምነትና በገበያው ፍላጎት ላይ ሰፕላይ ኤንድ ዲማንድ ላይ ብቻ መሰረት ያደረገ ሆነ ማለት ነው። እና ቤተሰቦች ይህ ክስተት የፎሬክስ ገበያን ወለደ ማለት ነው። ምክንያቱም አንድ ገንዘብ ዋጋ አንድ ቦታ መቆሙ አበቃና እንደየሀገራቱ የኢኮኖሚ ጥንካሬ ወደ ላይና ወደታች መዋዠቅ ላይክ ፍሎቲንግ ጀመረ ማለት ነው። እኛም ትሬደሮች ትሬድ የምናደርገው ይሄንን መዋዠቅ ተከትለን ነው ማለት ነው። እና እንደነገርኳችሁ ከዚያ ጊዜ ጀምሮ ገንዘብ ፊያት ሆነ። ዋጋውም በወርቅ ሳይሆን በገበያው ፍላጎት መጨመርና መቀነስ ጀመረ ማለት ነው። ዛሬም የፎሬክስ ማርኬት እንዲፈጠር ያደረገው ይህ ጉዳይ ነው። እና ቤተሰቦች የገንዘብ ታሪክ ከጨው አንስተን እስከ ኒክሰን ውሳኔ ድረስ ያለውን ጉዞ ተመለከተ። የዛሬው ትምህርታችን ይህንን ይመስላል። የዛሬው ትምህርት እዚህ ላይ ያበቃል። በቀጣይ ደግሞ መኒ ዊዝ ከረንሲ መሀል ያለው ልዩነት ምንድነው የሚለውን እጅግ አስፈላጊ የሆነውን ትምህርት አብረን እናያለን። በሚቀጥለው እስከምንገናኝ ድረስ ቸር ሰንብቱ። ታንክ ዩ